ሀገራችን ላይ እየተከሰቱ ያሉ አሰቃቂ ድርጊቶች ከጊዜ ወደ ጊዜ እየተባባሱ ከመምጣታቸውን ባሻገር ሃይማኖትና ባህል ካለው ማህበረሰብ የማይጠበቁ ጭካኔዎችን መስማት ከጀመርን ውለን አድረናል። ዛሬም ለጆሮ የከበደ ወንጀል ለማሰብ የሚከብድ ጭካኔ መፈጸሙ ተሰምቷል። የባሰ አለ እንደሚባለው በአርባ ምንጭ ከተማ የተፈጸመው አሰቃቂ ወንጀል የሰማውን ሰው ሁሉ ልብ የሰበረ ሆኗል። አይደለምና ሊገድሉት ሊያዩት የሚያሳሳ ህፃን ጭካኔ በተሞላው መንገድ ተገሎ መገኘቱ ታውቋል። ከሰፈር ድንገት የተሰወረው ይህ ታዳጊ ቤተሰቦቹ ሀገር ምድሩን እያሰሱ ሲፈልጉት ሲያፈላልጉት ቆይቶ በሰው በላ አውሬ ሰው ተገሎ ተገኝቷል። ልጃቸውን በሰላም ለማግኘት የናፈቁ ወላጆች የልጃቸውን አስክሬን አግኝተዋል። ለመሆኑ ይህ አሰቃቂ ታሪክ እንዴት ተፈጠረ? ልጁ ተገሎ የተገኘበት ዘግናኝ አኳኋንስ ምን ይመስላል? አጥብቀው ሊያቅፉት የሚያሳሳ ህፃን ላይ እስከ ግድያ የደረሰ ጭካኔ የፈረደበትስ ይህ ወንጀለኛ መጨረሻው ምን ሆነ? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ አርባ ምንጭ ከተማን ስላሳዘነው አሰቃቂ ወንጀል የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ትቆዩ ዘንድ ጋበዝን። ከቀናት በፊት አርባ ምንጭ ከተማ ሼቻ ቀበሌ ዶይሳ ቀጠና ልዩ ስሙ ሰፈረ ሰላም ፔንሲዮን እየተባለ ከሚጠራው አካባቢ አንድ ታዳጊ ትንሽዬ ልጅ ድንገት ከአይን ይሰወራል። የልጁ ድንገት ከአካባቢው መጥፋት ያስጨነቀው ቤተሰብም ይዘው ይጨብጠው ይጠፋዋል። በዕለቱ ትምህርት ቤት ቆይቶ ወደ ቤት ሲመለስ የወላጆቹ ቤት ተዘግቶበት ቢጠብቀው አቅራቢያ ወዳለ የአያቶቹ ቤት ያመራው ይህ ታዳጊ በአያቶቹ ቤትም የተማረበትን ደብተር አስቀምጦ መክሰሱን በአፉ አድርጎ ወደ ውጭ ይወጣል። ቤተሰብ የሚያውቀው ይህን ከመጥፋቱ በፊት የነበረውን ሁኔታ ብቻ ነው። መክሰሱን በልቶ ከአያቶቹ ቤት ከወጣ በኋላ የት ይግባ፣ ማን ይውሰደው፣ ወዴት ይሰወር የሚያውቅ አልተገኘም። መቼም የወለደ አንጀት ይህን የልጅ መጥፋት አይችልምና መጥፋቱ በሰፈሩ ሁሉ ተሰማ። የአካባቢው ሰውም ተሰብስቦ ይህን ታዳጊ መፈለግ ላይ ተሰማራ። ከጊዜው መግፋት ጋር ተያይዞም አካባቢው ላይ ብቻ መፈለግ በቂ አልሆነምና ማህበራዊ ሚዲያ ላይ እባካችሁ ልጃችንን አፋልጉን የሚል ማስታወቂያም ተነገረ። በዚህ ጊዜም አያቶቹ ቤት ተከራይቶ የሚኖር ሰው በቅርቡ ግቢውን ከተቀላቀለ ሌላ ሰው ጋር ሲያወራ አይቶት እንደነበረ ተናገረ። የልጅ መጥፋት ወላጅን ብቻ የሚያስጨንቅ አይደለምና መረጃው የደረሰው ሁሉ በቻለው ሁሉ ልጁ ይገኝ ዘንድ እየተረባረበ ባለበት ግን አንድ አስደንጋጭ ዜና ተሰማ። ዛሬ ረፋዱን ከአርባ ምንጭ ከተማ የተሰማው ዜና እጅግ ልብ የሚሰብር ሆኗል። ይህ ከቤት ወጥቶ የቀረው ልጅ ወላጅ፣ ቤተሰብ፣ ዘመድ አዝማድ፣ ጎረቤቱ ሁሉ አግኝተው እስኪያቅፉት ጓግተው በይገኛል ተስፋ እያፈላለጉት የነበረው ታዳጊ እጅግ በሚያሳዝን ለመስማትም በሚዘገንን ሁኔታ ተገሎና አካሉ ተቆራርጦ መጸዳጃ ቤት ውስጥ ተቀብሮ መገኘቱ ተነግሯል። ይህን ለጆሮ የከበደ ወንጀል የፈጸመው ደግሞ መምህሩ መሆኑ ነገሩን እጅግ ግራ አጋቢ አድርጎታል። ይህ ግለሰብ እዚህ ታዳጊ ልጅ ላይ ይህን ጭካኔ የተሞላበት ተግባር ለመፈጸም ያነሳሳው ምንድን ነው? የብዙዎች ጥያቄ ነው። ይህን የሰማውን ሰው ሁሉ ያስደነገጠ አሰቃቂ ድርጊት የፈጸመው ግለሰብ በመምህርነት ሙያ የሚተዳደር መሆኑ ሲነገር ለአርባ ምንጭ ከተማ እንግዳ ሰው ነው። ከዚህ ቀደምም ዊዝደም አካዳሚ በተባለ ትምህርት ቤት እያስተማረ ቢቆይም ግለሰቡ ያሳያቸው የነበሩ ተግባራት ያላማረው ትምህርት ቤቱ ከስራ እንዲባረር እንዳደረገው ተሰምቷል። ከዛም አሁን በጭካኔ የገደለው ልጅ የሚኖርበት አያቶቹ ግቢ ተከራይቶ መኖር ከጀመረ የሳምንት ዕድሜ እንኳን እንዳልሞላው ተሰምቷል። ይህ ሰው ታዲያ ታዳጊው በጠፋበት ዕለት ከትምህርት ቤት ወደ ቤቱ የተመለሰውን ታዳጊ ሲያዋራው እንደነበር በግቢ የነበሩ ሰዎች ተናግረዋል። ታዳጊው ጠፍቷል ተብሎ ሰው ሁሉ ነቅሎ ወጥቶ ሲያፈላልግ በነበረበት ሰዓትም ይህ ሰው አብሮ ሲፈልግና ሲያፈላልግ ታይቷል። የልጁ መጥፋት በማህበራዊ ሚዲያ ተሰራጭቶ የአፋልጉኝ ማስታወቂያ እየተሰራ ባለበት ሰዓት ግን ወደ ቤተሰቡ ስልክ በመደወል 50 ሺህ ብር ወደ አካውንቱ እንዲገባ መጠየቁ ተሰምቷል። ቤተሰብም የተጠየቀውን ብር ካስገባ በኋላ የልጁን እጁ መግባት ሲጠባበቅ ባልተጠበቀ ሁኔታ እጅግ በሚያሳዝን አኳኋን ልጃቸው ሞቶ
ተቆራርጦ መጸዳጃ ቤት ተጥሎ ተገኝቷል። ታዳጊው በጠፋበት ዕለትም ከእርሱ ጋር ሲያወራ መታየቱን ተከትሎ የአካባቢው ማህበረሰብ በዚህ ሰው ላይ የጥርጣሬ ምልከታውን ማበርታቱን የተመለከተው ገዳይ ከአካባቢው በመሸሽ ወደ ምዕራብ አባያ ወደ ተባለ ቦታ በእግር ሲሄድ መያዙ ተሰምቷል። ከተያዘም በኋላ ልጁ ላይ ስለፈጸመው ወንጀል አንድ በአንድ ዘርዝሮ ተናግሯል። በፖሊስ ቁጥጥር ስር ከዋለ በኋላም ልጁን እንደገደለውና ቆራርጦ በመዳበሪያ ካደረገ በኋላ መጸዳጃ ቤት ውስጥ እንደቀበረው ተናግሯል። ለቤተሰቡ ስልክ በመደወል በአካውንት ብር እንዲያስገቡ መጠየቁን ያመነ ሲሆን ድርጊቱን እንዴት እንደፈጸመ በማስረዳትም የታዳጊውን አስክሬን ቆራርጦ ከቀበረበት መጸዳጃ ቤት ማውጣት ተችሏል። ይህን ለመስማት የከበደ አስደንጋጭ ዜና የደረሰባት አርባ ምንጭ ከተማም ሐዘን ከቧታል። መላው የከተማዋ ነዋሪም ሆ ብሎ ወጥቶ ድርጊቱን እየተቃወመ ሲሆን የታዳጊውን አስክሬን ለምርመራ ወደ ሆስፒታል መወሰዱ ተሰምቷል። ሐዘኑ ለመላው የከተማዋ ነዋሪ ከባድ ድንጋጤን የፈጠረ ሲሆን ቤተሰቦቹ ቃላት በማይገልጹት ሐዘን ውስጥ መሆናቸው ተሰምቷል። ይህን ወንጀል የፈጸመው ሰው ምንም አይነት ዕቃ የሌለውና አደናጋሪ ባህሪያትን ሲያሳይ የነበረ መሆኑ የተነገረ ሲሆን በየትኛውም አካባቢ ያለ ሰው አጠራጣሪ ባህሪ ያላቸው ሰዎችን በሚያገኝበት ሰዓት ዝም ብሎ ከማለፍ ማጣራት ማድረግ እንደሚገባ አስተማሪ ታሪክ ሆኗል። ተከራይ ሆኖ የሚገባን ሰውም ማንነት ማጣራት አስፈላጊ እንደሆነ የሚያነቃ ክስተትም ሆኗል። ውድ የአማርያ ቲዩብ ቤተሰቦች፣ ውድ የሰርክ ቲዩብ ቤተሰቦች፣ ይህ ዜና አይደለምና የወለደን የሰማን ሰው ሁሉ ያሳዘነ ነውና ለቤተሰቦቹ መጽናናትን እየተመኘን የዛሬውን ወቅታዊ መረጃን የያዘው መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም